በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መካሄዱን ዲፕሎማቲክ ምንጮች ተናገሩ። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ኤኤፍፒ እና ሮይተርስ የደህንነትና የዲፕሎማቲክ ምንጮች ጠቅሰው ዘግበዋል። በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭት እየተካሄዱ መሆናቸውን የሚያመላክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይቷል። ግጭቶች የተቀሰቀሱት ጸለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑን ያመላክተው የዜና ወኪሉም አንድ የደህንነት ምንጭ ሁኔታው እየተባባሰ እየተካሄደ ነው ሲሉ እንደተናገሩ ገልጸዋል። በተጨማሪም ስማቸው እንዳይጠቀስ የጠየቁ የዲፕሎማሲ ምንጮች ለኤኤፍፒ እንደተናገሩት የትግራይ ኃይሎች በኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ነው። ምንጩ አክለውም ባለፉት ቀናት ግጭቶች እንደነበሩ የተረጋገጠ ነው፣ ነገር ግን ዛሬ ስላለው ሁኔታ የምናውቀው ነገር የለም ብለዋል። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ረቡዕ ዕለት በማህበራዊ ሚዲያ ገጻቸው ላይ ህወሓት ውስጥ የሚገኘው የስልጣን ጥማት ያለባቸው ግለሰቦች ትግራይን ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛሉ በማለት በትግርኛ ጽፈዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ግጭት መካሄዱን በሚያመላክት ሁኔታ የህወሓት መሪዎች ውጤቶችን ለጉዳት የሚዳርግ የጦር ስልት መከተላቸውን ጠቅሰው ከእንግዲህ አጉል መስዋዕትነት አልከፍልም ብለህ ተቃውሞህን አሰማ በማለት ለትግራይ ወጣት ጥሪን አቅርበዋል። አንድ ስማቸው ያልተጠቀሰ የአካባቢው ነዋሪ ግጭቶች መካሄዱን አረጋግጧል። ነገር ግን ኤኤፍፒ ለፌዴራል መንግስቱ ሰራዊትና ለህወሓት ጥያቄ አቅርቦ ምላሽ እየጠበቀ ነው። በተመሳሳይ ሮይተርስ የዜና ወኪል አንድ ዲፕሎማቲክ ምንጭን ጠቅሶ በዚህ ሳምንት በምዕራብ ትግራይ ለአጭር ጊዜ የቆየ ግጭት በመከላከያ ሰራዊትና በትግራይ ኃይሎች መካከል መካሄዱን ዘግቧል። ግጭቱን በተመለከተ የፌዴራል መንግስትም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። ይህንንንም ተከትሎ የኢትዮጵያ አየር መንገድ ከትግራይና ወደ ትግራይ የሚያደርጋቸውን በረራዎች ከእቅድ ውጪ በሆነ ምክንያት ማቋረጣቸውን ለመንገደኞች በአጭር የጽሁፍ መልእክት ትላንት አመሻሽ ላይ ካስታወቀ በኋላ በዛሬው ዕለት ሐሙስ በረራውን ሙሉ በሙሉ አቋርጧል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስት በረራዎችን ማቋረጣቸውን ለቢቢሲ አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ዛሬ ረፋድ ላይ ተናግረዋል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገውን ሙከራ እስካሁን ምላሽ ባያገኝም አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ባልደረባ እንደገለጹት በረራዎች ዛሬ ሐሙስ ነው የተሰረዙት፣ ነገር ግን በቀጣይ ቀናት በረራዎች በሚኖረው ሁኔታ የሚወሰን ይሆናል ብለዋል። ይህ በእንዲህ እንዳለ በፌዴራል መንግስትና በትግራይ ክልል ኃይሎች መካከል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት የትግራይ ክልል ነዋሪዎች ገንዘባቸውን ለማውጣት ወደ ባንኮች በብዛት መሄዳቸውን ሮይተርስ ዘግቧል። የዜና ወኪሉ ጨምሮም አንድ የትግራይ ክልል ከፍተኛ ባለስልጣን ክልሉ ወደ የአውሮፕላን በረራዎች ለምን እንደተቋረጡም ከፌዴራል መንግስቱ ማብራሪያ ጠይቆ ምላሽ እንዳላገኘ ተናግረዋል ብለዋል። የፌዴራል መንግስቱም ሆነ የኢትዮጵያ አየር መንገድ እስካሁን ወደ ትግራይ የሚደረጉ በረራዎች ስለመቋረጣቸው የሰጡት ማብራሪያ የለም። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይ ክልልን ሁኔታ ላለማባባስ እንዲታቀቡ ጠየቀም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የፌዴራል መንግስትና የህወሓት ህዝባዊ ወያኔ ሓርነት ትግራይ በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲቆጠቡ ጠይቋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰባቸው ሊቀመንበሩ ገልጸው የህብረቱ ሊቀመንበር መሐመድ አሊ ይህንን ያሉት የዳግመኛ ግጭት ስጋት እየታየ የመጣበትን የፌዴራል መንግስትና የትግራይ ኃይሎችን መካረር አስመልክቶ ዛሬ አርብ ባወጡት መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልል አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ በትግራይ ክልል ኃይሎች እየተከናወነ ያለው ሁኔታ በቅርብ እየተከታተሉ እንደሆነ ገልጿል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ኃይሎች ያለው ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩት ክስተቶች እየተሰማቸው ያለውን ጥልቅ ስጋትም ገልጿል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራው እና የሁለት ዓመታት ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያው ስምምነት ማስጠበቅ እንደሚገባ አሳስቧል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተው ጠቅሷል። ሁለቱም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲቆጠቡ እንዲሁም በተማመንን
መተማመንን ሊሽሩ ከሚችሉ ድርጊቶች እንዲቆጠቡ ሊቀመንበሩ በመግለጫቸው ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮችን የዘላቂ ግጭት የማቆም ስምምነት ግዴታዎችንና መንፈስ ሙሉ በሙሉ በማክበር ገንቢ የሆነ ውይይት እንዲፈጽሙም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያው ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም በማይናወጥ ቁርጠኝነት እንደሰራና አሁንም እንደሚሰራው በመግለጫው አረጋግጧል። በዚህም የሰላም ግንባታና የእርቅ ሂደት ውስጥም ለስምምነቱ ፈራሚ አካላት የሚደረገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓናል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑንም አመላክቷል። ይህንን የሚያደርገው በትግራይ ክልል ለሚደረገው ዘላቂ ሰላም ጥረትም ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለ2 ዓመታት እየተካሄደ ያለውን ደም አፋሳሽ ጦርነት ያስቆመውን የፌዴራል መንግስትና ህወሓት መካከል የተደረሰውን የፕሪቶሪያው ስምምነት ያደራደረ ዋነኛ አካል ነው። ከስምምነቱ በኋላ ላለፉት 3 ዓመታት የሰላም መስፈን ምክንያት ሆኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ሙሉ በሙሉ ተግባራዊ ያልሆነም በማለት ሲካሰሱ ቆይቷል። ላለፉት ወራት በፌዴራል መንግስትና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆን በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸው ተዘግቧል። በፌዴራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የውጭ ዜና ምንጮች ዘግበዋል። እንዲሁም የደህንነትና ሌሎች ምንጮችም የተናገሩ ሲሆን መንግስትም ሆነ ህወሓት እስካሁን ስለ ሁኔታው በይፋ የገለጹት ነገር የለም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ